ሰላም እንዴት ናችሁ? ውድና የተከበራችሁ የአፊቲዩብ ቤተሰቦች በያላችሁበት ሰላማችሁ ይበዛ ዘንድ ከወዲሁ እየተመኘው የአፊቲዩብ የእናንተ ዩቲዩብ ነውና ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ የጋራ አጋርነታችሁን ትገልጹልኝ ዘንድ ከወዲሁ በትህትና እጠይቃለሁ። ዛሬ የአፊቲዩብ ለእናንተ ለውድ ተመልካቾቼ ለአድማጮቼ አንድ ነገር ይዤ መጥቻለሁ። እሱ ምንድነው? ራስ ወዳዶችን እንዴት እንለያቸው? ራስ ወዳዶችን እንዴት እንወቃቸው? በጣም በሚገርም ሁኔታ ራስ ወዳድ ሰዎች በፍጹም ትኩረት ካልሰጣችኋቸው በስተቀርና እንዲሁም ደግሞ አትኩረት ሰጣችሁ ካልተመለከታችኋቸው በስተቀር በፍጹም ራስ ወዳድ ሰዎችን ማወቅ አትችሉም። ምክንያቱም መምሰልም መሆንም መኖርም ስለሚችሉት። ለምሳሌ አንድ ራስ ወዳድ ሰው በፍጹም ይቅርታ አያውቅም። በፍጹም የጥፋተኝነት ስሜት አይሰማውም። አንድ ራስ ወዳድ ሰው እናንተን እያሳሳቀ መጠቀሚያ ነው የሚያደርጋችሁ። አንድ ራስ ወዳድ ሰው እናንተ ስታደርጉት ልክ አይደለም፣ እሱ ሲያደርገው ልክ ነው። አንድ ራስ ወዳድ ሰው እናንተ የተሻለ ሆናችሁ እንድትታዩ አይፈልግም። የተሻለ ልብሳችሁ፣ የተሻለ ልብስ ዘነጣችሁ፣ የተሻለ አምሮባችሁ እንድትታዩ አይፈልግም። ምክንያቱም ራሱን ነው የሚወደው፣ በልጦ መታየት ነው የሚፈልገው። በምንም አይነት ሁኔታ ከእናንተ የተሻለ ሆኖ መታየት እንጂ እናንተ ከሱ የተሻለ ሆናችሁ ልትታዩ አይፈልግም። ፕሊስ ራስ ወዳዶችን ትኩረት አድርጋችሁ እዩአቸው። በተለይ የቅርብ የምትሏቸው ሰዎች፣ በጣም ወዳጅ የምትሏቸው ሰዎች፣ የኔ የምትሏቸውን ሰዎች አትኩረት አድርጋችሁ። ሁሉንም እያልኩ አይደለም፣ በነገራችን ላይ ግን ብዙ ራስ ወዳዶች የሚመነጩት ከጎን ነው፣ ከቅርብ ነው። ስለዚህ ፕሊስ ቢ ኬርፉል። ከቻላችሁ እናንተ ራስ ወዳድ ሰዎችን ሳታቀርቡም ሳታርቁም ያዟቸው። ምክንያቱም ስታርቋቸው ጉዳት ሊያመጡ ይችላሉ። ጉዳቱ ደግሞ በጣም የከፋ ነው። ከቅርብ የምትሉት ከአካባቢያችሁ የሚነሳ ጉዳት በጣም የከፋ ነው። ምክንያቱም ይጎዳኛል ብላችሁ የምታስቡትን ሰው እንኳን ትጠባበቁታላችሁ፣ ራሳችሁን ትጠብቃላችሁ። የኔ በዙሪያ ከምትሉት ሰዎች ጉዳት እንዳይገጥማችሁ ራሳችሁን ጠብቁ። በተለይ ሴቶች፣ በተለይ በስደት የምትኖሩ እህቶቼ የዋሃትሁኑ፣ የዋህነታችሁን አቁሙ። የምር በጣም ነው አንዳንድ አዝናለሁ። ምክንያቱም እኔ በስደቱ ዓለም ውስጥ ነበርኩ። አንዳንዴ ዝም ብያ ያለው የዋህነታችን ልክ የለውም፣ ይሁንታችን ልክ የለውም። ሰዎች ደግሞ መጠቀሚያ ያደርጉናል። ሰዎች ምክንያት ፈልገው እኛን መተላለፊያ ያደርጉናል። ሰዎች እኛን ተጠቅመው መሰላል፣ መውጫ፣ መረጋገጫ ያደርጉናል። እስከ መቼ ነው ይሄ የሚሆነው? እስከ መቼ ነውስ እኛ የሰዎች መተላለፊያ መንገድ የምንሆነው? ለምንድን ነው የራሳችን ድልድይ የራሳችንን መስመር ቀይ መስመር አስምረን ማንኖረው? በጣም እኔ ማለት ዛሬ ይቅርታ አድርጉልኝ፣ ስሜታዊ የሆንኩበት አንድ ነገር አለ። እሱ ምንድነው መሰላችሁ? ብዙ ጊዜ ሶሻል ሚዲያ ና ያለው ቲክታክ ምናምን አመት ምናምን ሆኖኛል። ብዙ ሚዲያዎችን ትቻለሁ። ሆኖም ግን ድጋሚ ዛሬ አንዲት እህቴን ሰማሁ። የሆነ ሚዲያ አሁንም ስክሮል ሳደርግ የሆነ ነገር ሰማለሁ፣ የሆነ ነገር አያለሁ። ዩቲዩብ ላይ አንዳንድ ታሪኮችን የእርቅ ማዕድም ይባላል፣ እሱን ሰማለሁ። የሚገርመው ተጎጂዎችኛ፣ አልቃሾችኛ፣ ተከሳሾችኛ። በራስ ወዳዶች መከሰስ ይብቃን። የራስ ወዳዶች መጠቀሚያ መሆን ይብቃን። ቁም ነገር እኔ በቃ በጣም ስለተሰማኝ ነው። ስለዚህ ከራስ ወዳድ ሰዎች ራሳችሁን ጠብቁ። የኔ ከምትሏቸው በዙሪያችሁ ካሉ ሰዎች ራሳችሁን ጠብቁ። ይሄን ማለት ነው የምፈልግ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ። በጣም ነው የማመሰግነው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት አድርጉ። ወዳችኋለሁ። ባይ ባይ።